وشي يا وشي وشي يا وشي مرة فاندي يا وشي مالتجي سلاتا يا وشي كما ينانو دي يا وشي واتجي سلاتا يا وشي دمارو زكو وجنجلا دوبكو وشي دمارو زكو وجنجلا ጅማ የባህላዊና ተፈጥሯዊ መስህቦችን ባለቤት ነው። ከነዚህም መካከል ልዩ ልዩ ዘፈኖች ማለትም ወሺ፣ ኦልቱሜ፣ ገቱሜና ጎንዳ ተጠቃሽ ናቸው። እነዚህ አራቱ ባህላዊ የኦሮሞ ዘፈኖች የየራሳቸው የአጨፋፈር ስልት አላቸው። ወሺ የተባለው የጅማ ኦሮሞ ባህላዊ ጭፈራ እድሜና ጾታ ሳይለይ በማንኛውም ጊዜ በሁሉም አይነት ማህበረሰብ ክፍል የሚጨፈር ነው። የድሮ አባቶች አንድ ላይ የሚያገናኛቸው ጉዳይ ሲኖር በወሺ ዘፈን ይዝናናሉ። ቶኮ ጉያ ገመቹ ወሉማ ገለሞ አቦቲን ኬኛለ አዱሊን ኬኛ የሮ አሁን የተዘፈነው በደስታ በጋብቻም ጥንት አባቶቻችን አንድ ላይ የሚያገናኛቸው ጉዳይ ሲኖር የሚዝናኑበት ዘፈን ነው። ለእርስ በርስ ፍቅር መግለጫም ነው። ዛሬ ላይ ወሺ በሙዚቃ መሳሪያዎች እየታጀበ ያለ ሙዚቃ መሳሪያም ጭምር ይዘፈናል። ይህ የዘፈን አይነት ደግሞ ኦልቱሜ ይባላል። የሚወዱትን ሰው ለይተው የሚያሞግሱበት በተለይም ፍቅርን የተመለከተ ነው። ጎንዳንስ ረጫላ ስርቡማ አቦቲቲ ጎንዳን ኩኖቲ ካናካን ስርቡማ ካና ይህ ዘፈን ጎንዳ ባህላዊ ዘፈን ይባላል። ቡኖችን ለማወደስ እንዲሁም ጠንካራና ደካማ ሰዎችን የሚለዩበት ለየት ያለ የአዘፋፈን ስልት ያለው ነው። ኦልቱሜ ሰበኩኖ የሜ ኦልሩክተማ ገራገርቱማ ስርባቲ ጉያን ከራጁባ ሉቤሉ ባባ ሙጃቱ ማያኒኮ መርቱ ሹርባ ከአራቱ የዘፈን ስልቶች በተጨማሪ በአንዳንድ የዞኑ አካባቢዎች ለየት ያሉ የዜማና ጭፈራ ስልቶችም አሉ። ይህ ከጅማ ከተማ 180 ኪሎ ሜትር ርቀት ላይ የሚገኘው የኖኖ ቢንጃ ወረዳ ባህላዊ የኦሮሞ ዘፈን ነው። አደደ ገርቢቲ ጊፍቲ ዲዳላጉ ማሎ ዚላቢዞ ሎላማዚ ዱበ የዱበ ማቲ ዱገ ዳም በዳኒቶ ጊንቲ ዲማራጉ የላኪ ዳርጎ ማሎ አርባዛለ እንጎቱ ኩዱኖ ጋይኒ ዱብደ ዲሌ ሎሉ ዱንጎባይኖ የዮሎ ኖ ባርዱ ማሎ ሎሎ
ይሄ ዘፈን የሚዘፈነው አንደኛ የጀግንነት መገለጫ ነው። የኦሮሞ ህዝብ የዚህ የኖኖ ኦሮሞ ህዝብ ድሮ ከተለያዩ ነገሮች የተለያዩ ጠላትን ሲዋጋ ይሄንን በመዘፈን ነው፣ ይሄንን በመጨፈር ነው። እንደምታዩት አሁን የያዙት መሳሪያ ጦርና ጋሻ ነው። ጋሻው የጠላት መከላከያ ነው። ጦሩ ደግሞ የጠላት መወጊያ ነው። ሌላው በየዓመቱ መስቀል ከመድረሱ በፊት የሚዘፈን ያ አባቦ የተባለ የሚዘፈን ዘፈንም አለ። ሁለተኛው ዘፈኑ የሚዘፈንበት ባህል አለ። የመስቀል ትልቅ በዓላት በበዓሉ ለማድመቅ ሰዎችን ለማስደሰት የሚበላና የሚጠጣ አለ። በዚህ መሰረት ከጥንት ጀምሮ የኖኖ ህዝብ ይሄንን ዘፈን በአንድ በኩል እንደ ያጣ ሰው ለነዚህ ተስሎ ስለት እንደ ስለት ተስሎ ኮርማ ጥቦት ተስሎ ያገኝበታል። መስቀሉ ከመድረሱ በፊት ሳምንት 15 ቀን ሲቀራቸው ይዘፍናሉ። በየቤቱ እየሄዱ ያጡትን ነገር ሰዎች የዛሬ ዓመት እኔ በእናንተ ስም ይሄንን ካገኘው ኮርማ ነው የምሰጣችሁ ብሎ ሰዎች ቃል ይገባቸዋል። በቃል በገቡ መሰረት እግዚአብሔር ደግሞ ለነዚህ ያደርግላቸዋል። በጅማ ዞን ኦዳ ሁሌ የሚባል በእኛ ወረዳ ውስጥ ነው ያለው።